በ1972 በህዳር ወር መጨረሻ የሞሳድ የለንደን ጣቢያ ኃላፊ ቀደም ሲል አንዳንድ ኢንፎርሜሽን ይሰጣቸው ከነበረው አክበር ከሚባል የፍልስጤም ተማሪ ዘንድ ያልተጠበቀ የስልክ ጥሪ ደረሰው። አክበር የሞሳድ አክቲቭ ኤጀንት ወይም ንቁ ወኪል ባይሆንም ከፒኤልኦ ጋር ግንኙነት እንዳለው ይታወቃል። አክበር ንቁ የሞሳድ ወኪል ካለመሆኑም በላይ ከማንም የሞሳድ አባል ጋር ውቂያ ስላልነበረው የሚገኝበትን ስልክ ቁጥር ብቻ እንዲተው ተነገረው። የሚተውለት መልእክት ከፓሪስ የሚደወልለት እንዲመስል ስልክ ቁጥሩንና የከተማውን ስም በመጥቀስ ይስሐቅ ነኝ፣ እንደምፈልገው ለሮበርት ንገረው የሚል ብቻ ነበር። ይህ የኮድ መልእክት የማን እንደሆነ ለማወቅ በተረኛ የሞሳድ ሰራተኛ አማካኝነት በአስቸኳይ ኮምፒውተር ውስጥ ገብቶ ሲታይ አክበር ከፓሪስ ወደ ለንደን መምጣቱ ታወቀ። መልእክቱ በኮምፒውተር ውስጥ እንዲገባ የሱን ማንነት የሚገልጹ መረጃዎች በተለያዩ ጊዜያት ከተነሳቸው ፎቶግራፎች ለምሳሌ ያለ ጺምና ጺሙን አሳድጎ ወዘተ ከነዚህ ጋር አቀረቡ። ከሞሳድ ጋር ግንኙነት እንደነበረው ግልጽ ሆነ። አክበር የደወለበት ምክንያት የፒኤልኦ ኃላፊ በአስቸኳይ ለስብሰባ ወደ ፓሪስ እንዲሄድ መመሪያ የሰጠው መሆኑንና በሱ አይነት ዝቅተኛ ደረጃ ላይ ያለ ሰው በስብሰባ ላይ እንዲገኝ ከታዘዘ ምናልባት ፒኤልኦ ያቀደው ሰፊና ከፍተኛ ኦፕሬሽን ይኖራል ብሎ እንደሚገምት ላገኘው የሞሳድ አባል ነገረው። በመሰረቱ አክበር ይህን ኢንፎርሜሽን በሚሰጥበት ወቅት ምንም ተጨባጭ ነገር አልነበረውም። አክበር በእንዲህ አይነት ሁኔታ ውስጥ ዳግመኛ ለመግባት ባይፈልግም ያለበትን ቦታ ፒኤልኦ ስለሚያውቅ ሊያመልጥ አልቻለም። አክበር ፊቱ ላይ የደስታ ስሜት ይታያል። ገንዘብም ይፈልጋል። የሞሳዱ ካጻ ማለት የፊልድ ኢንተለጀንስ ኦፊሰር ወይም ደግሞ የመስክ የስለላ ኃላፊ ማለት ሲሆን የሞሳዱ ካጻ አክበር የሚፈልገውን ያክል ገንዘብ ከመስጠቱም በላይ ፓሪስ እንደደረሰም ደውሎ የሚገናኘው ስልክ ቁጥር ሰጠው። ፒኤልኦ ላቀደው ዓላማ በአጭር ጊዜ ውስጥ ሽብር ፈጣሪ ቡድኖችን ከተለያዩ የአረብ ሀገሮች ለማምጣት አስቸጋሪና የሚነቃበት መሆኑን በመገንዘቡ ምንም አይነት ጥርጣሬ ሳያሳድሩ ያለምንም ሽፋን በአውሮፓ ሀገሮች ውስጥ እንደልባቸው መዘዋወር የሚችሉ ቀድሞውንም አውሮፓ ውስጥ የሚገኙ አክበርን የመሳሰሉ ተማሪዎችን ለመጠቀም መረጠ። ፒኤልኦ እነዚህን ተማሪዎች ፈጽሞ የማያምናቸውና የማያከብራቸው ቢሆንም ለእንደዚህ አይነቱ ሽብር ፈጠራ ተግባር ግን ሊያገለግሉ እንደሚችሉ ይገነዘባል። አክበር ፓሪስ እንደደረሰ ፒራሚድ አካባቢ በሚገኘው የሜትሮ ጣቢያ ከሌሎች የፒኤልኦ አባሎች ጋር ተገናኘ። ፓሪስ የሚገኘው የሞሳድ ካጻ ከስብሰባው በፊት አክበርን ለማግኘት ቢፈልግም ሊያገኘው አልቻለም። አጋጣሚ ሆኖ አክበር ከስብሰባው መልስ ተመሳሳይ ተልእኮ ከተሰጠው ፍልስጤማዊ ጋር ቡና ቤት ገብተው ሳሉ ጓደኛው መጸዳጃ ቤት ሲገባ አክበር ከለንደን በተሰጠው ቁጥር ፓሪስ ለሚገኘው ካጻ ደውሎ ስብሰባው እንደሚቀጥል ነገረው። ኢላማው ማን ላይ ነው በማለት ስልኩን ያነሳው የሞሳድ ካጻ ሲጠይቀው አክበር የናንተው ነው፣ አሁን መግለጽ አልችልም በማለት ስልኩን ዘግቶ ወደ መቀመጫው ተመለሰ። ሁሉም የእስራኤል ባለስልጣኖች ተረበሹ። አንድ የእስራኤል ተቋም ወይም ሰው የፒኤልኦ ኢላማ መሆኑን ማወቅ ለሚገባቸው ሁሉ ተገለጸ። በሞሳድ አካባቢ ኢላማው ማን ይሆን የሚል ወሬ ተዛመተ። በዚህ ወቅት የጠቅላይ ሚኒስትር ጎልዳ ሜር ጉዞ በግልጽ ያልተነገረና ገና 2 ወር የሚቀረው በመሆኑ ማንም ግምት ውስጥ አላስገባውም ነበር። አክበር በማግስቱ ለፓሪሱ የሞሳድ ካጻ ደውሎ ወደ ሮም ስለሚሄድ ወደ አውሮፕላን ማረፊያ እየተጓዘ መሆኑንና ብዙ ጊዜ እንደሌለው ነግሮት ግን ለአጭር ጊዜ ሊያገኘው እንደሚፈልግና ገንዘብም እንዲሰጠው ጠየቀው። ሩዝቬልት ሜትሮ ጣቢያ አጠገብ ስለነበር የሚቀጥለው ሜትሮ ባቡር ይዞ ፕሌስ ዲ ኮንኮርድ ተብሎ በሚጠራው ስፍራ እንዲወርድና የደህንነት ሰዎች ከታተሉት እንደሆነ ለማረጋገጥ በተወሰነ አቅጣጫ ለጥቂት ጊዜ እንዲዘዋወር ከሞሳዱ ካጻ መመሪያ ተሰጠው። አክበር በአስቸኳይ ወደ ሮም የሚበር በመሆኑ ሆቴል ውስጥ ሊደረግ የታሰበው ተሰርዞ ከተቀጣጠሩበት ስፍራ መኪና ውስጥ እንዲገባ ተደረገ። አክበር ኦፐሬሽኑ ምን እንደሆነ ባያውቅም አንዳንድ መሳሪያዎችን ወደ ኢጣሊያ ደብቆ ለማስገባት መታቀዱን ለካጻው ነገረው። ይህን ጉዳይ እንዲከታተል ኃላፊነቱ የተሰጠው ፓሪስ ለሚገኘው የሞሳድ ጣቢያ በመሆኑ ከአክበር ጋር ግንኙነት የሚያደርግ ሌላ ካጻ ወደ ሮም እንዲላክ ተወሰነ። 2 የሞሳድ አባላት አክበርን ወደ አውሮፕላን ማረፊያ እንዲያደርሱት ተደረገ። አንዱ ኢዚኬ ይባላል። 2ቱ ካጻዎች ከአክበር ጋር ያደረጉትን ግንኙነት ያየ ወይም የጠረጠረ ይኖራል ብለው አልገመቱም ነበር። በመመሪያው መሰረት ማንኛውም ካጻ በአውሮፕላን ማረፊያ አካባቢ መዘዋወር የለበትም። ምክንያቱም ሌላ ጊዜ አውሮፕላን ማረፊያ አካባቢ አደጋ የማድረስ ግዳጅ ሲሰጠው ተለይቶ እንዳይታወቅና እንዳይያዝ በማሰብ ነው። የፓሪሱ ኦርሊ አውሮፕላን ማረፊያ እንደደረሱ አንደኛው ካጻ ቡና ለመጠጣት ወደ ቡና ቤት ሲገባ
ሌላው የአክበርን መሄድ ለማረጋገጥ ትኬት መሳሪያውና ሻንጣ መላኪያ ስፍራ ድረስ ተከትሎት ሄደ። እነሱም ወደ ሮም የሚሄደው ፍልስጤማዊ አክበር ብቻ እንደሆነ የገመቱ ቢሆንም የማያውቋቸው ሌሎች ፍልስጤሞችም በአካባቢው ነበሩ። ከጥቂት ዓመት በኋላ ሊባኖስ ላይ በተደረገው ውጊያ ከተያዙት ዶኩሜንቶች ለመረዳት እንደተቻለው አንድ የፔሎ አባል የሆነ ፍልስጤማዊ አክበርን በኦርሊ አውሮፕላን ማረፊያ ከእንግዳ ሰው ጋር ማግኘቱንና እንግዳውም ተመልሶ ቡና ቤት ውስጥ ከነበረው ሌላ ጓደኛው ጋር መገናኘቱን ያቀረበው ሪፖርት ተገኝቶ ነበር። የሚያስገርመው ደግሞ ካጻዎቹ አውሮፕላን ማረፊያው አካባቢ ከመታየታቸውም በላይ በዕብራይስጥ ቋንቋ ሲነጋገሩ መሰማታቸው ነበር። ይህን ያስተዋለው የፔሎ ሰው ቀጥታ ወደ ስልክ መደወያው በመሄድ ሮም ደውሎ ንጹሕ አለመሆኑን ሪፖርት አደረገ። በኢዚኬና ጓደኛው ዳተኛነት ምክንያት አክበርና ሞሳድ ውድ ዋጋ ለመክፈል ሊገደዱ ነው። በሞሳድ ዘንድ ቀዩ ልዑል በመባል የታወቀውና አቡ ሐሰን በሚል ቅጽል ስም የሚጠራው አሊ ሐሰን ሳሌም ዝናን የሚፈልግ ችኩል ባህሪ የነበረው ሰው ነው። ጨካኝነቱም እንደ ብልጠቱ የጎላ በመሆኑ በሙኒክ የተፈጸመውን እልቂት ለማቀነባበር ችሏል። አሁን ደግሞ ሶቪየት ሰራሽ SA-7 የሚባሉትንና በኔቶ ዘንድ ግራይል በሚል የኮድ ስም የሚታወቀውን ስትሬላ ሚሳኤል በመጠቀም ጠቅላይ ሚኒስትር ጎልዳ ሜይርን የያዘውን አውሮፕላን ሮም ፋሚቼንኮ አውሮፕላን ማረፊያ ሲያርፍ ለማጋየት አቅዷል። ሚሳኤሉ 10.6 ኪሎ ግራም የሚመዝንና በትከሻ ላይ አድርጎ በመተኮስ ኢላማውን ሊመታ የሚችል የአሜሪካን ሬዲዮ ሚሳኤል አይነት ነው። 9.2 ኪሎ ግራም የሚከብደው ሚሳኤል 3 ደረጃ የሮኬት ሞተሮች ያሉት ሲሆን ሙቀት ተከትሎ የሚሄድና እስከ 3.5 ኪሎ ሜትር ርቀት ላይ ኢላማውን ለመምታት የሚችል መሳሪያ ነው። በቀላሉ አቅጣጫውን ሊቀይር በማይችል የመንገደኞች አውሮፕላን ላይ ከተተኮሰ ኢላማውን የማይስት ከመሆኑም በላይ የሚያስከትለውም ጉዳት እጅግ ከፍተኛ ነው። ፔሎ ዩጎዝላቪያ ውስጥ የማሰልጠኛ ጣቢያ የነበረው በመሆኑ ሚሳኤሉን ለማግኘት ችግር አልነበረበትም። የሚያስፈልገው የአድሪያቲክን ባህር አቋርጦ በድብቅ ወደ ኢጣሊያ የሚገባበትን ዘዴ መፈለግ ብቻ ነበር። ፔሎ በወቅቱ ከአድሪያቲክ ባህር ማዶ በምትገኘው የኢጣሊያ ምስራቃዊ ክፍል ባሪ ከምትባል የባህር ዳርቻ ላይ በውስጧ ጥቂት ክፍሎች ያሏት አነስተኛ መርከብ ነበረው። ሳሌም ስለ ባህር ላይ ጉዞ መጠነኛ ዕውቀት ያለውና ለገንዘብ ሲል ማንኛውንም ነገር ማድረግ የሚፈልግ ሰው እስኪያገኝ የጀርመን ከፍተኛ የወደብ ከተማ በሆነችው ሃምበርግ ውስጥ በሚገኙ ሆቴሎች ሲዘዋወር ሰነበተ። በርካታ ገንዘብና ዕፅ እንደሚሰጣቸው ቃል የተገባላቸውና አድሪያቲክ ባህር ላይም በሚያደርጉት ሽርሽር የተደሰቱ 2 ወጣት ሴቶችንም ቀጠረ። እነዚህ ቅጥረኞች መጀመሪያ ወደ ሮም፣ ቀጥሎም የፔሎ አነስተኛ መርከብ ልዩ ልዩ የምግብ አይነቶችን፣ መጠጦችንና ዕጾችን ይዛ ወደ ቆመችባት ባሪ ከተማ በአውሮፕላን እንደሄዱ ተደረገ። የተሰጣቸው መመሪያ ወደ ዳብሮቭኒክ ዩጎዝላቪያ እንደሄዱና የተወሰኑ ሰዎች በመርከቡ ላይ የእንጨት ሳጥኖች እስኪጭኑ ድረስ ብቻ ቆይተው ወደ ባሪ ሰሜናዊ ክፍል ሲመለሱ ለእያንዳንዳቸው ብዙ ሺህ ዶላር የሚሰጣቸው ሰው እንደሚጠብቃቸው ተነግሯቸው ነበር። ከመሄዳቸው በፊት ለ3 ወይም ለ4 ቀናት እንደፈለጉ እንዲዝናኑ፣ የፈለጉትን እንዲያደርጉ፣ ግን የተሰጣቸው መመሪያ እንደ ሃይማኖት እንዲያከብሩት ጥብቅ ማሳሰቢያ ተሰጥቷቸው ነበር። ሳሌም ጀርመኖቹን የመረጠበት ምክንያት ምናልባት ሰዎቹ የተያዙ እንደሆነ የአገሪቱ ባለስልጣኖች የሚገምቱት ወይም የሚጠረጥሩት ፔሎውን ሳይሆን ቀዩ ጦር በመባል የሚታወቀውን ወይም ሌሎች ድርጅቶችን ይሆናል በሚል ግምት ነው። ሳሌም ከውጭ ዜጎች ወይም ቅጥረኞች ጋር በዚህ አይነት ተግባር ላይ ሲሰማራ እስከ መጨረሻው አብሯቸው በመቆየት ውጤቱን የማየት ልምድ አልነበረውም። ጀርመኖቹ በተሰጣቸው መመሪያ መሰረት የተጫኑትን በርካታ የእንጨት ሳጥኖች ይዘው ወደ ባሪ እንደተመለሱ የፔሎ አባላት በአነስተኛ ጀልባ ሄደው ዕቃውን ይዘውት በሄዱት ጀልባ ካዛወሩ በኋላ የጀርመኖቹን ጉሮሮ በመበጠስና መርከባቸውን በአንድ በኩል በመብሳት ውሃ እንዲያስገባ በማድረግ ከመርከብ ማቆሚያው ስፍራ ግማሽ ማይል ርቀት ላይ እንዲሰጥም ጥለውት ሄዱ። ስትሬላ ሚሳኤሎቹ በዕቃ መያዣ ኮንቴይነር ተጭነው ወደ ባሪ፣ ከዚያም አቬሊኖ፣ ቴራቺና፣ አንዚዮ፣ አስያ፣ ከዚያ ወደ ሮም እንዲጓጓዙ ተደረገ። ጥርጣሬን ለማስወገድ ሲባል ዕቃው እንዲጓጓዝ የተደረገው በቀን ብቻ ነበር። በዚህ አይነት ሁኔታ ሮም ከደረሰ በኋላ የሚፈለግበት ጊዜ እስኪደርስ ድረስ በአንድ አፓርትመንት ውስጥ ታሽጎ ተቀመጠ።